በያላችሁበት የከበረ ሰላምታዬ ይድረሳችሁ። በፈጣሪ ፍቅር ማለት ነው፣ በእግዚአብሔር ፍቅር ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። ዩቲዩብ ላይ የተቸገርንባቸው በጣም ከባባድ ወይም ዋና ዋና የሚባሉ ነጥቦችን ልንገራችሁ። በጣም ዩቲዩብ ላይ ለስራ የተቸገርንባቸው እንዳይሳካልን ዩቲዩብ ቻናላችን እንዳይሳካልን ከሚያስቸግሩ ዋና ዋና ነጥቦች መካከል ልንገራችሁ። ማለት በጣም አንደኛ ላይቭ ስትሪም ለመስራት የልጆች ረብሻ ያስቸግራል። እንደምታዩት የኔ ልጅ አሁን እየሰማችሁት ነው አይደል? አጠገቤ ያወራል። በቃ ተው ስለው አይሰማኝም። በጣም በቃ ይረብሻል፣ ያስቸግራል፣ ምን ይላል ምናምን። ግን እግዚአብሔር ይመስገን እንግዲህ ያው ልጆች ደግሞ የእግዚአብሔር ስጦታዎች ስለሆኑ ሊደብረንም አይገባም። እየተነጫነጩ ምን እያሉ ቢሆን ብቻ እንዳያለቅሱብን እንጂ ችግር የለውም ማለት ነው። ስለዚህ ዩቲዩብ ላይ ከሚያስቸግረኝ እኔ ለስራ በጣም ከሚከብደኝ ነገር አንዱ የልጅ መረበሽ ነውና አንዱ ይሄ ነው ማለት ነው። እንድታውቁት በዚሁ አጋጣሚና ልጅ ሲረብሽ አትናደዱ። አሁን እንደዚህ እየተጫወተ ነው፣ ዘና እያለ ነው፣ ምን ችግር አለ? በቃ ቪዲዮ ስሩ። ይሄው እኔ አልከለከለኝም ቪዲዮ ለመስራት እና አንዱ ችግር ነው ይሄ። ሁለተኛው መብራት በጣም ያስቸግረኝ ነገር ነውና ልክ እየሰራሁኝ ማለት ነው እልም ይላል። ወይ ፓወር ባንኬን ቻርጅ ላላደርግ እችላለሁ ምናምንና መብራት ይጠፋል። በቃ ወይ ከቆጣሪያችን እዚህ ካርድ ያልቃል፣ ወይ ደግሞ ከዋናው ስቴሽን ራሱ ይጠፋል። እንግዲህ አስቡት፣ እነዚህ ችግሮች አንዱ ነው። ሌላው ደግሞ ስንፍና፣ የምሬ ነው የምላችሁ፣ ስንፍና በጣም አስቸግሮኛል። እኔ በቃ ዩቲዩብ ላይ ዩቲዩቤ እንዳይሳካልኝ ከሚያደርገኝ አንዱ ስንፍና ነው። በቃ በኋላ ቪዲዮ እሰራለሁኝ አሁን በዚህ ሰዓት መስራት አለብኝ ብዬ ስክሪፕት ጽፌ አጀንዳ ላይ ማስታወሻ እንደዚህ የምሬ ነው የምነግራችሁ እንደዚህ አዘጋጅቼ በቃ ዛሬ እንደዚህ እሰራለሁኝ ምናምን ብዬ አዘጋጅቼ በቃ ስንፍና መጥቶ ይጫነኛል ምናምን በቃ የሆነ እዛ ይሄ ቪዲዮ ቫይራል ባይወጣስ ምናምን እንላለን። እና አሁን ይሄ ቪዲዮ ላይታይም እኮ ይችላል፣ እንደዚህ አሁን ዝም ብዬ ልለፋ እችላለሁ። ግን ካለ መስራት ግን መስራት ይሻላል። ቤተሰብ ካለ መስራት ግን መስራት ይሻላል። እና በተቻላችሁ አቅም እነዚህ ሁሉ ቻሌንጆች እንዳሉ አሉ። ሌሎች እንዳለ ጥቃቅን ነገሮች ማንሳት አያስፈልግም ብዬ ነው። ብዙ ቻሌንጆች አሉ የምናነሳቸው ዩቲዩብ ላይ እንዳይሳካልን እንዳንሰራ ከሚያደርገን ነገር ብዙ ነገሮች አሉ። ግን በዋናነት በተለይ ማዳም ቤት ያላችሁ ደግሞ ማዳሞቻችሁ ይጠራችኋል። ናም ብላችሁ ስትሄዱ በቃ ቪዲዮ 10 ጊዜ ትሰራላችሁ። የሆነ ነገር ልትሰሩ ፈልጋችሁ መልእክት ልታስተላልፉ ፈልጋችሁ ምናምን እንደዛ ያስቸግራል። እና ስለዚህ ማለት ነው ተስፋ እንዳትቆርጡ። አሁን እኔ ቀለል አድርጌ የምነግራችሁ እንደዚህ ቤቢ ይረብሻል አይደለ? ቤተሰብ ልጆች ምናምን ይረብሻሉ ከቤት። መሲ ይቅርታ መጋረጃዋን አንዴ ገለጥ አድርጌልኝ ቪዲዮ እየሰራው ብዬሽ እና እንደዚህ አይነት ብዙ ቻሌንጆች አሉ ቤተሰብ፣ የምሬን ነው የምላችሁ። እና ተስፋ እንዳትቆርጡ፣ የምትችሉትን ሁሉ ስሩ። ማድረግ ያለባችሁን በምትችሉት አጋጣሚ ሁሉ ስሩ። አለበለዚያ ዩቲዩበር መሆን አትችሉም። በቃ ህልማችሁ ይጨናገፋል። ስለዚህ ህልማችን እውን የሚሆነው ባለችን በትንሽ ነገር ተነስተን መስራት ስንችል ነው ስኬታማ የምንሆነው። እና አትፍሩ። ፍርሃትም አንዱ ነገር ነው። እንደው አራተኛ ብዬ ሜንሽን ባላደርግላችሁም ፍርሃት ራሱ አንዱ ትልቅ ችግር ነው። በተለይ ሴት እህቶቻችን እና ደግሞ አንዳንድ ጀማሪ ዩቲዩበሮች ገና ጀማሪ በቃ ገና እየጀመሩ ያሉ ሰዎች ቪዲዮ መስራት መቅረጽ ይፈራሉ። በቃ እንዴ የሆነ ሰው ቢስቅብኝስ፣ መጥፎ ኮሜንት ቢሰድቡኝስ ምናምን። እንዴ ይሳደቧ፣ ካልተሰደብሽ እኮ መቀየር የለም ቤተሰብ። ስለዚህ ምንድነው ቀጣይ በጣም አሪፍ የሆኑ በደንብ እናንተን ሞቲቬት የሚያደርጉ የሚያነቃቁ፣ የሚያነሳሱ ሞቲቬት የሚያደርጓችሁን ቪዲዮዎችን ይዤላችሁ እመጣለሁኝ። ራሴ እሰራለሁኝ ከዚህ በኋላ። እና ባጭሩ ግን ዩቲዩበር እንዳንሆን አሁን ፍርሃት አንደኛው ዋናው ነው። እንደውም ፍርሃት ከነዚህ ውስጥ እስከ 3 ከጠቀስኳቸው ውስጥ አንዱ ባይሆንም ፍርሃት ዋናው ነው። እንደውም አይበልጥም ብላችሁ ነው። ግን የልጆች መረበሽ ወይም ሰው አሁን መጋረጃ ሲዘጋ አይታችኋል አይደል? እዚህ ጋር አሁን ይሄ ቀረጽኩት ማለት ላይቭ ገባ ተናገርኩኝ። ምን ችግር አለ? እንደውም ቫይራል ያስወጣል። እና ደግሞ ማለት ነው ሌላው የምነግራችሁ ነገር ምንጊዜም ቪዲዮ ፖስት ሲደረግ ላይክ ማድረግ አትዘንጉ፣ ኮሜንት መጻፍ አትዘንጉ። በደንብ በቃ አሁን በአዲሱ በዩቲዩብ ህግ መሰረት ኮሜንት መጻፍ፣ ሼር ማድረግ፣ ላይክ ማድረግ። እንደዚህ ላይቭ ላይ በተለይ ኮሜንት ማትጽፉ ሰዎች መታችሁ ማለት ነው በጣም የምሬ ነው የምላችሁ፣ በጣም ሼም። በቃ ላይቭ ስንገባ ከመጣችሁ አይቀር ላይክ ማድረግና ኮሜንት መጻፍን አትዘንጉ። አይነው በቃ ስራ ይበዛባችኋል፣ ይገባኛል። ግን በተቻላችሁ አቅም ግን ኮሜንት መጻፍን አትሰልቹ።
የምሬን የእናንተ ኮሜንት መጻፍ ለኛ በጣም ትልቅ ቫልዩ አለው። የኔ እናንተ ቤት መጥቼ ኮሜንት መጻፍ ትልቅ ቫልዩ አለው። ስለዚህ በተቻላችሁ አቅም በዚህ ሰፖርት አድርጉን። እኛም እኔ ከልቤ ነው ባይዘው ሰውን ድጋፍ ሳደርግ በጣም ከልቤ ነው የምደግፈው እና እነዚህ ነገሮች ማስተካከል ከቻልን ቫይራል የማንወጣበት ዩቲዩባችን የማያድግበት ምክንያት ምንም የለም። ከዛ እንደወረደ ስሩ በቃ። አሁን እኔን አያችሁኝ ለእናንተ ትምህርት ይሆን ዘንድ ነው። በነገራችን ላይ አሁን እንደዚህ ማውራችሁ አሁን የልጅ ወሬ ያለ እዚህ የሚረብሽ ድምጽ ትሰማላችሁ ምናምን ችግር የለም። ህፃን ልጅ አያልቅስባችሁ፣ ሲያልቅ ሚውት ማድረግ ነው። ቪዲዮውን ይኸው እንደዚህ ፓውዝ አድርጎ ድጋሚ መቅረጽ ይቻላል፣ ችግር የለው። አሁን ልጄ ለምሳሌ እኔ ልጅ አሁን ይኸው ይሰማላ የሆነ የሚረብሽ ድምጽ አለ፣ ግን ነግሬያታለሁ። ስለ ዩቲዩብ በደንብ አስረድቻታለሁ። ፕሊስ ላይቭ ላይ ስገባ ወይም ቪዲዮ ስቀርጽ ምናምን አትረብሽኝ፣ እንደዚህ ብዬ አስረድቻለሁ። ግን ምንም እነሱ ማንም የሚያስብላችሁ ሰው የለም። እነሱም ከክፋት አኳያ አይደለም እንደዛ የሚሰሩትና ጀስት ስራችሁ ላይ አተኩሩ፣ ፎከስ አድርጉ። እነሱም ደግሞ ስራቸው ላይ ፎከስ ነው የሚያደርጉት ሌሎችም ሰዎች። ስለዚህ እንደዚህ አድርጉ፣ እንደወረደ ስሩ ብያችኋለሁኝ። ሀሳብ መጣላችሁ አይደለ? በቃ ቀጥታ ወደ ስራ ግቡ። ቀጠሮ አትስጡ። በቃ ነገ ቀርጸዋለሁኝ፣ ከነገ ወዲያ ቪዲዮ ቀርጻለሁ፣ እሰራለሁኝ ምናምን ብላችሁ አታስቡ። አሁኑኑ ሀሳብ መጣልሽ አይደለ? አሁኑኑ ስሪ፣ ግቢና በቃ ለነገ የሚባል ስራ የለም። ባይዘው ዩቲዩብ ላይ በተለይ ሶሻል ሚዲያ ላይ ስፔሻሊ ዩቲዩብ ላይ ለነገ የሚባል ስራ የለም። አሁኑኑ አድርጉት። አሁኑኑ የምር ነው። አሁን ሲረብሸኝ የነበረውን አለቃን ባሳያችሁ አሁን እንቅልፍ ለጥ ብሏል። ቅድም ግን ከ3 ደቂቃ በፊት ከ4 ደቂቃ በፊት ሲበጠብጥ ነበረ። አሁን ግን ባሳያችሁ ቪዲዮ እግዚአብሔርን እንቅልፍ ይዞታል፣ እንቅልፍ ወሰደው በቃ። እና ምን ልላችሁ ፈልጌ ነው እንደወረደ ስሩ በቃ። አትፍሩ፣ አትሸማቀቁ። ከዛ በተረፈ ቤተሰብ አፍሩ። እየሄዳችሁ በየቤቱ ቤተሰብ አፍሩ። ደምሩኝ ምናምን ነገር አትበሉ። መደማመር ምናምን በዩቲዩብ ህግ መሰረት በጣም ከባድ ሪስክ ውስጥ ነው የሚገባው አካውንታችሁ። ስለዚህ አትደማመሩ ሳይሆን ደምሩኝ የሚል ኮሜንት አትጻፉ። ኮሜንት ላይ ገብታችሁ ደምሩኝ፣ ከዛ ሰብስክራይብ ደግሞ ታደርጉና መልስልኝ ወይም መልሽልኝ የምትሉት ነገር እኔ አያለሁኝ ብዙ ጊዜ። በየቤቱ ገብቼ የሆነ ኮሜንት ልሰጥ ስገባ ደምሪልኝ ማሬ፣ ደምሪ ማሬ ወይም መልሽልኝ፣ እኔ ሰብስክራይብ አድርጌሻለሁ፣ ሰብስክራይብ አድርጌልኝ። እንዴ ነውር ነው በጣም። በቃ ሲፈልጉ አይመልሱላችሁ፣ ተውት። እንደዛ አይነት ኮሜንት አትጻፉ። ለእኔ አይደለም የምነግራችሁ፣ ለራሳችሁ እናንተ አካውንታችሁ እንዳያድግ ዋናው እንቅፋት እነዚህ ናቸው። በቃ ከላይ ጀምሬ የነገርኳችሁ ችግሮች። ስለዚህ ደምሪኝ፣ ደምረኝ፣ መልሱ አትባባሉ። ግን ፖዚቲቭ ኮሜንት ራሳችሁ ላይ ጥሩ ስራ ከሰራችሁ፣ መልካም ሰዎች ከሆናችሁ፣ ገብታችኋል አይደል? በስነ ልቦና ጥሩ አስተሳሰብ፣ ጥሩ ስብዕና ካላችሁ፣ ጥሩ ኮሜንቶች የምትጽፉ ከሆነ ግን አብዛኛው ሰው እናንተን ገብቶ ሰብስክራይብ የማያደርግበት ኮሜንት የማይሰጥበት ምክንያት ምንም የለም። እና እነዚህን ምክሮች ልመክራችሁ ፈልጌ ነው። ከዛ በተረፈ ዩቲዩብ ምን አይወድም መሰላችሁ? ዩቲዩብ መጨናነቅ አይፈልግም። ይሄ ምን ልስራ የሚባል ነገር ምናምን አይፈልግም። ፈታ እያላችሁ ድንገት አሁን በዚህ ቪዲዮ ገብቶ ዩቲዩበር የሚሆን ሰው ይኖራል። በዚች አሁን ባወራኋት ራሱ ተነስቶ ልክ እኮ ነው ግን ብሎ ይህንን እርምጃ የሚወስድ ይኖራል አሁን። ስለዚህ በተቻላችሁ አቅም ቪዲዮ ስትሰሩ ነቃ ብላችሁ ዘና ብላችሁ በቃ ዘና። ይሄን ለብሼ ፀጉሬ እንደዚህ ተንጨባረረ፣ ጺሜን ሳልስተካከል፣ ፊቴን ሳልታጠብ ወንዶቹ አትበሉ፣ ሴቶቹም እንደዛው። ገብታችኋል? እንደወረደ የተሰራ ነገር ምርጥ ነው፣ ቫይራል ያስወጣል ጋይስ። እና በዙሪያችን ብዙ የሚረባብሹ ነገሮች ይኖራሉ። አትሸማቀቁ፣ አትፍሩ። ዩቲዩብ ይህንን ያውቃል። እንደዛ ስላችሁ ደግሞ የሆነ ሙዚቃ በጭፈራ ቤት ሙዚቃ ቤት ምናምን ባለበት ምናምን ኮፒራይት ስትራይክ ወይም ኮፒራይት መጥቶ እንዳይመታብን አካውንታችንን ጥንቃቄ ማድረግ ይጠበቅብናል ማለት ነው። ስለዚህ ይህንን ቪዲዮ ለምክር አገልግሎት ያክል ነው ያመጣሁላችሁ። ዩቲዩባችን ለምን አያድግም? ቀለል ያለች ምክር ናት። አዳምጧት እስከ መጨረሻዋ፣ ስሙት፣ ቤተሰብ ሁኑ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ላይቭ ሁልጊዜም እኔ በየቀኑ ለ3 ሰዓት ለ4 ሰዓት ለ2 ሰዓት ላይቭ እቀመጣለሁ። እዛ ላይቭ ላይ እየመጣችሁ አብረን ብንሰራ የምትሉ ሰዎች ካላችሁ መታችሁ በኮሜንት ብትጽፉልኝ አብረን ስራ። ሳሚዬ፣ አመልሳ አግዘኝ፣ እንደዚህ ዩቲዩብን የተመለከተ ማንኛውም ጥያቄ ካላችሁ ባይዞይ እዚህ ኮሜንት ላይ ራሱ ብትጽፉ እኔ መልስ እሰጣችኋለሁ። ከዛ በተረፈ ደግሞ ከባዮ ላይ ዲስክሪፕሽን ላይ አለላችሁ ስለ ስልክ ቁጥሬን አስቀምጬላችኋለሁኝ። ወይም ደግሞ 0911178303 ብላችሁ ቴሌግራም፣ ዋትስአፕ ላይ ኮንታክት ብታደርጉኝ ማንኛውንም ስለ ዩቲዩብ የቸገራችሁን ጉዳይ ኮሜንት ላይ ልታስቀምጡ ትችላላችሁ። ቴሌግራም ላይ ልጽፉልኝ ትችላላችሁ። ብቻ
በፈለጋችሁት አጋጣሚ ጥያቄ ብትጠይቁ አዳዲስ የሆናችሁ ሰዎች በተለይ ማለት ነው አዲስ በቃ ዩቲዩብ ከፍታችሁ ግን እንዴት ነው የምሰራው ይከብደኛል እኮ ማዳም ቤት እየሰራው ኦር ደግሞ እንደዚህ አይነት ስራ ውጥረት ላይ ሆኜ ምናምን ልትሉ ትችላላችሁ። ግን እኛ ሁላችንም ቢዚ ነን። ግን ዩቲዩብ ግዴታ ነው። በቃ ዩቲዩብ መስራት አለባችሁ ቤተሰብ እና ስለተከታተላችሁኝ አመሰግናለሁኝ። ጊዜያችሁም፣ ቻናላችሁም፣ ጤናችሁም፣ ሁሉ ነገራችሁ ቤተሰባችሁም በሰላም በፍቅር ያማረ የተዋበ ይሆንላችሁ ዘንድ ምኞቴ ነው። አመሰግናለሁ። ቴንክ ዩ ባይ